ዛሬ ከአራቱም የማዕዘን ዓለም አቅጣጫዎች የተሰበሰቡ የኢንተርኔቱን ዓለም ያስደነገጡ እጅግ አስገራሚና እውነተኛ ክስተቶችን ይዤላችሁ ቀርቤያለሁ። በተለይ ደግሞ የዩቲዩብ ቻናል ያላችሁ ዩቲዩበሮችና በየቀኑ ቪዲዮ የምታዩ ተመልካቾች ይህ ቪዲዮ ለእናንተ ህይወት አድል ሊሆን ይችላል። እስከ መጨረሻው ሰከንድ ድረስ አይናችሁን ከስክሪኑ ላይ እንዳትነቅሉ ላስጠነቅቃችሁ እወዳለሁ። ኤፕሪል 10 2018 ዓ.ም በዩቲዩብ ታሪክ ታይቶ የማይታወቅ አንድ አስደንጋጭ ክስተት ተከሰተ። በወቅቱ 5 ቢሊዮን እይታዎች በመሰብሰብ በዓለም ላይ አንደኛ የነበረው የዩቲዩብ ንጉስ ተብሎ የሚጠራው የዴስፓሲቶ ቪዲዮ በአንድ ቅጽበት ከዩቲዩብ ላይ ሙሉ በሙሉ ጠፋ። ሰዎች ማመን አልቻሉም። ሊንኩን ሲጫኑ ዚስ ቪዲዮ ሃዝ ቢን ሪሙቭድ የሚል መልእክት ብቻ ነበር የሚመጣው። ጥቃቱ በዚህ አላበቃም። እንደ ሻኪራ፣ ድሬክ እና ሴሊና ጎሜዝ ያሉ የዓለማችን ግዙፍ አርቲስቶች ቪዲዮ ርዕስ ተቀየረ። በቪዲዮቹ ላይ ደግሞ ቀይ ልብስ የለበሱና ጭንብል ያደረጉ የታጠቁ ሰዎች ፎቶ ተለጠፈ። ይህ የቻናል ባለቤቶች መዘናጋት አልነበረም። በቢሊዮን ዶላር የሚገመተውና የዓለማችን ቁጥር አንድ የቪዲዮ መድረክ የሆነው የጉግል ዩቲዩብ ራሱ በሀከሮች እጅ የወደቀበት አስፈሪ ሰዓት ነበር። ለመሆኑ ዩቲዩብን ራሱን ሀክ ያደረጉት እነዚህ ሚስጥራዊ ሀከሮች እነማን ናቸው? ይህንን እጅግ የተጠበቀ የጉግል ሰርቨርስ እንዴት ሊሰብሩ ቻሉ? ይበልጥ የሚያስደነግጠው ደግሞ አሁን በዚህ ሰዓት እናንተ የምትጠቀሙበትን ወይም ያለፋችሁበትን የዩቲዩብ ቻናል ለማጥፋት ከጀርባ እየተሸረቡ ያሉ ሚስጥራዊ ወጥመዶች ምንድን ናቸው? ዛሬ በማዕዘን ዓለም የቴክኖሎጂውን ዓለም ያናጉ የዩቲዩብ ታላላቅ የሃኪንግ ሚስጥሮችና ዩቲዩበሮች ቻናላቸውን የሚጠብቁበትን ወሳኝ መንገድ በጥልቀት እንመረምራለን። ዝግጁ ከሆናችሁ ወደ መጀመሪያው ምዕራፍ እንለፍ። ኤፕሪል 10 2018 የነበረውን ሁኔታ በቅርበት እንመልከተው። ጥቃቱ የተፈጸመው ከሌሊቱ 7 ሰዓት አካባቢ ነበር። በወቅቱ በዓለማችን ላይ ያሉ ታዋቂ የሙዚቃ አሳታሚዎች ቪዲዮ የሚለቀቅበት ቪቮ የተባለው የዩቲዩብ ሲስተም ላይ ያልተለመደ እንቅስቃሴ ታየ። ሰዎች የሉዊስ ፎንሲንን ዴስፓሲቶ የተሰኘው ሙዚቃ ለመጫን ሲሞክሩ በቪዲዮ ዋና ምስል የነበሩ አርቲስቶች ጠፍተው በምትኩ መኔይስት በተባለው ታዋቂ ፊልም ላይ ቀይ ልብስ ለብሰው የነጻነት ጭንብል ያደረጉ የታጠቁ ሰዎች ምስል ተተካ። ቪዲዮን ክሊክ ሲያደርጉት ደግሞ ይህ ቪዲዮ ጠፍቷል የሚል ቀይ ጽሑፍ መጣ። 5 ቢሊዮን እይታ ያለው ቪዲዮ በአንድ ሰከንድ ውስጥ ከአየር ላይ በኖ ጠፋ። ይህንን ተከትሎ የሳይበር የደህንነት ባለሙያዎችና የጉግል መሐንዲሶች ድንገተኛ ስብሰባ ተቀመጡ። ጥቃቱን የፈጸሙት ፕሮሶክስ እና ኩሮሽ የተባሉ ሁለት የ18 ዓመት ወጣቶች ነበሩ። እነዚህ ወጣቶች የዩቲዩብን ዋና አካውንቶች አልሰረቁም። ይልቁንስ ዩቲዩብ ቪዲዮዎችን በፍጥነት ለመጫንና መረጃዎችን ለመቀየር የሚጠቀምበትን አይፒአይ የተባለው ሚስጥራዊ የኮምፒውተር መተላለፊያ መስመር ሰበሩት። በዚያ መስመር ውስጥ በነበረች አንዲት ትንሽ የኮድ ክፍተት በመጠቀም የፈለጉትን የቪዲዮ ርዕስ መቀየርና ማጥፋት የሚችሉበትን ፍቃድ በራሳቸው አደራጁ። ጥቃቱ የደረሰባቸው አርቲስቶች ሻኪራ፣ ድሬክ፣ ሴሊና ጎሜዝ፣ ታይለር ስዊፍት እና ኬቲ ፔሪ ነበሩ። ሀከሮቹ በቪዲዮቹ ርዕስ ላይ ፍሪ ፓለስታይን የሚሉና የራሳቸውን የሀከር ስሞች የያዙ መልእክቶችን ለጠፉ። ዩቲዩብ ክፍተቱን ለመዝጋት ቪዲዮቹን ለመመለስ ሙሉ 5 ሰዓታት ፈጅቶበታል። ይህንን ክስተት በወቅቱ በቴክኖሎጂ ዓለም ትልቅ መነጋገሪያ ሆነ። ምክንያቱም ዩቲዩብ እንደማይደፈር የሚነገርለት የጉግል መከላከያ ጋሻ የሚጠቀም መድረክ ነበር። ነገር ግን ሀከሮች የቪዲዮን ርዕስ በመቀየር ብቻ አላበቁም። ከዓመታት በፊት የዩቲዩብን ሙሉ የኮሜንት ሲስተም በመቆጣጠር ተራ ተመልካቾችን ወደ አስፈሪና አደገኛ ድረገጾች የወሰዱበት ሌላ ጥቃትስ እንዴት ተፈጸመ? ወደ ቀጣዩ ምዕራፍ እንለፍ። ነገሩን ወደ ኋላ ዞር ብለን የጁላይ 2010ን ክስተት ስንመለከት ነገሩ ይበልጥ አስፈሪና ለተመልካች አደገኛ ነበር። በወቅቱ ዩቲዩብ በከፍተኛ ፍጥነት እያደገ በቢሊዮን የሚቆጠሩ አዳዲስ ተጠቃሚዎችን እያፈራ የነበረበት ወርቃማ ጊዜ ነበር። ነገር ግን በአንድ ሰኞ ጠዋት በሺዎች የሚቆጠሩ ተጠቃሚዎች ወደ ዩቲዩብ ገብተው ቪዲዮዎችን ማየትና በቪዲዮ ስር ያሉ አስተያየቶችን ማንበብ ሲጀምሩ ኮምፒውተራቸው ከቁጥጥር ውጭ መሆን ጀመረ። ይህ ጥቃት በሳይበር ሳይንስ ክሮስ ሳይት ስክሪፕቲንግ ወይም ኤክስኤስኤስ በመባል ይታወቃል። ሀከሮች ያገኙት ክፍተት በጣም ቀላል ግን እጅግ አደገኛ ነበር። ዩቲዩብ ሰዎች በኮሜንት መስጫ ሳጥን ውስጥ የሚጽፉትን መልእክት በቀጥታ ያለምንም ማጣሪያ ነበር ድረገጹ ላይ የሚያሳዩ። ሀከሮቹ ይህንን ስህተት አዩና በኮሜንት መስጫው ላይ ተራ ጽሑፍ ከመጻፍ ይልቅ ተንኮል አዘል የጃቫስክሪፕት ኮዶችን መጻፍ ጀመሩ። አንድ ንጹህ ተመልካች ያንን ኮሜንት ለማንበብ ገጹን ዝቅ ሲያደርግ ያ የተደበቀው ኮድ በተመልካቹ ኮምፒውተር ላይ በራሱ ይነሳል። ውጤቱ ምን ነበር? ተመልካቾች ቪዲዮን እያዩ በድንገት ስክሪናቸው ማለቅ የሌለው የውሸት ማስታወቂያዎች መብራት ጀመሩ። ከዚህም የከፋው ኮዱ የሰዎችን አካውንት በመስረቅ ተመልካቾቹ በግድ ወደ ተለያዩ የስብዕና መበላሸት ወዳለባቸው የወሲብ ድረገጾችና የውሸት ዜናዎች ይወስዳቸው ጀመር። በዚያ ቀን ለሰዓታት ያህል የዩቲዩብ አስተዳዳሪዎች የራሳቸውን የኮሜንት ክፍል መቆጣጠር አቅቷቸው ነበር። በመጨረሻም የጉግል ዋና ኢንጂነሮች የዩቲዩብን ኮድ አወቃቀር ሙሉ በሙሉ በመቀየርና የኮሜንት ሳጥኖችን ደህንነት በማጥበቅ ጥቃቱን በቁጥጥር ስር አዋሉት።
ይህ ሁሉ ጥቃት ሲፈጸም ታዲያ የዓለማችን ግዙፉ የቴክኖሎጂ ኩባንያ ጉግል ለምን ዝም አለ? ዩቲዩብን ሙሉ በሙሉ ሀክ አድርጎ ማጥፋትስ ለምን እስካሁን አልተቻለም? ጉግል ዩቲዩብን የጠበቀበት ሚስጥራዊ የብረት ቅጥር አሁን በማዕዘነ ዓለም ይገለጣል። ብዙዎች ዩቲዩብ ነገ ጧት ሙሉ በሙሉ ሀክ ተደርጎ ሊዘጋ ይችላል ብለው ይጠይቃሉ። መልሱ ግን ይህ የመሆን እድሉ ወደ ዜሮ የተጠጋ ነው የሚል ነው። ምክንያቱም ዩቲዩብ የሚጠቀምበት መንገድ ከማንኛውም የመንግስት ሚስጥራዊ ተቋም የደህንነት ጥበቃ በላይ በመሆኑ ነው። ጉግል ዩቲዩብን የሚጠብቅበት መዋቅር ማሲቭ ዲስትሪቢዩትድ ኢንፍራስትራክቸር ይባላል። ዩቲዩብ በአንድ ቦታ ወይም በአንድ ሀገር ላይ ብቻ ባለ ሰርቨር አይደለም የሚሰራው። መረጃችሁ፣ ቪዲዮዎቻችሁና የቻናላችሁ ሲስተም በዓለም ዙሪያ በተበተኑ በመቶዎች የሚቆጠሩ ግዙፍ ዳታ ሴንተር ወይም የሰርቨር ማዕከላት ውስጥ ነው የሚቀመጡ። አንዱ ማዕከል በከባድ የሳይበር ጥቃት ቢመታ እንኳን በሰከንዶች ውስጥ ሌላኛው አህጉር ላይ ያለው ማዕከል ስራውን ሙሉ በሙሉ ተክቶ ይጀምራል። ተጠቃሚው መቆራረጡን እንኳን አያውቅም። ከዚህም በላይ ጉግል ዓለም ላይ ያሉትን አደገኛ ሀከሮች ጦር መሳሪያቸውን የሚያስፈታ አንድ በጣም ብልህ ስትራቴጂ ይጠቀማል። እሱም በግ ባውንቲ ወይም የክፍተት ሽልማት ይባላል። ጉግል ለዓለም ሀከሮች በሙሉ በይፋ እንዲህ ይላል፣ የእኛን ሲስተም ወይም ዩቲዩብን ሀክ ለማድረግ ሞክሩ። ማንኛውንም አይነት የደህንነት ክፍተት ካገኛችሁ ያንን ክፍተት ተጠቅማችሁ ጥፋት ከማድረሳችሁ በፊት ለእኛ በሚስጥር ንገሩን። እኛም ክፍተቱን ሰርተን ለሰጣችሁን መረጃ እስከ $100,000 እና ከዛ በላይ በካሽ እንከፍላችኋለን የሚል ነው። በዚህ ምክንያት በዓለም ላይ ያሉ እጅግ አደገኛና ጎበዝ የሆኑ ነጭ ሀከሮች ሌሊትና ቀን በዩቲዩብ ሲስተም ላይ ክፍተትን ይፈልጋሉ። ሲያገኙም ለጉግል ይናገራሉ፣ ይሸለማሉ። ጉግል ደግሞ መጥፎ ሀከሮች ሳያዩት ወዲያውኑ ቀዳዳውን ይደፍነዋል። ዩቲዩብ ራሱን የሚጠብቀው በራሳቸው በሀከሮቹ አእምሮ ነው። ሰርቨሩ ሊደፈር የሚችል የብረት ቅጥር ከሆነ ታዲያ ለምንድነው አሁን ባለንበት ዘመን በሚሊዮን የሚቆጠሩ ሰብስክራይብ ያላቸው ትላልቅ ዩቲዩበሮች ቻናላቸው በአንድ ጀንበር እየጠፋ ያለው? ሀከሮች ዩቲዩበሮችን የሚያጠምዱበት አዲሱ ረቂቅ ወጥመድ ነው። ወደ አራተኛው ምዕራፍ። አዎ ዛሬ ባለንበት ዘመን ሀከሮች የዩቲዩብን ዋና ሰርቨር ለመስበር ጊዜያቸውንና አእምሯቸውን አያጠፉም። ምክንያቱም ሰርቨሩ የብረት ቅጥር እንደሆነ ያውቃሉ። ይልቁንስ ትኩረታቸውን ወደ እኔና ወደ እናንተ ማለትም ወደ ዩቲዩብ ቻናል ባለቤቶች አድርገዋል። ዛሬ በየቀኑ በሺዎች የሚቆጠሩ ትናንሽና ግዙፍ የዩቲዩብ ቻናሎች የሚጠለፉት ሴሽን ሃይጃክ ወይም የኪስ ሌባ በሚባል እጅግ ረቂቅ ስልት ነው። ነገሩ የሚጀምረው በጣም ቀላል በሆነ መንገድ ነው። ሀከሮቹ መጀመሪያ ቻናላችሁን ያጠኑታል። ከዚያም በቻናላችሁ ላይ ባስቀመጣችሁት የቢዝነስ ኮንታክት ወይም ቢዝነስ ኢሜል ላይ ማራኪ የሆኑ የውሸት የቢዝነስ ወይም የስፖንሰርሺፕ ኢሜል ይልካሉ። እኛ ታዋቂ የቪዲዮ ኤዲተር ኩባንያዎች ነን፣ አዲስ ሶፍትዌር ሰርተናል። ይህንን ሊንክ ተጨነ ሶፍትዌሩን ኮምፒውተር ላይ በመጫን ቪዲዮ ሰርታ አስተዋውቅልን፣ $5,000 እንከፍላለን ይሏቸዋል። ማንኛውም ዩቲዩበር በገንዘቡ ተስቦ ወይም ነገሩ እውነተኛ መስሎት የተላከለትን ሊንክ ተጭኖ ፋይሉን ኮምፒውተር ላይ ሲከፍት ወጥመዱን ይረግጣል። በዚያ ፋይል ውስጥ መረጃ ሰራቂ ቫይረስ አለ። ይህ ቫይረስ የእናንተን ፓስወርድ አይፈልግም። እሱ የሚፈልገው በኮምፒውተር ብራውዘር ውስጥ የሚገኘውን ሴሽን ኩኪስ የተባሉት ሚስጥራዊ ፋይሎችን ነው። እነዚህ ፋይሎች ኮምፒውተራችሁ በየቀኑ ዩቲዩብ ውስጥ ሲገባ ፓስወርድ ሳይጠይቅ በቀጥታ እንዲከፍት የሚያደርጉት ዲጂታል ቁልፎች ናቸው። ሀከሩ እነዚህን ቁልፎች በቫይረሱ አማካኝነት ሰርቆ ወደ ራሱ ኮምፒውተር ይወስዳቸዋል። በዚህ ጊዜ በእናንተ ስልክ ላይ ባለ 2 ደረጃ ማረጋገጫ 2FA ወይም ጎግል አውተንቲኬተር ቢበራም እንኳን ሲስተሙን ሙሉ ለሙሉ አታሎ ያለምንም ጥያቄ ቀጥታ ወደ ቻናላችሁ ውስጥ ይገባል። ልክ እንደገቡም የቻናሉን ስም ቴስላ ወይም ክሪፕቶ ኒውስ ይቀይሩታል። የለፋችሁበትን ቪዲዮዎች በሙሉ ፕራይቬት አድርገው የቢትኮይን ማጭበርበሪያ የቀጥታ ስርጭት ይለቁበታል። በዚህ ጊዜ ዩቲዩብ ሲስተሙ የህግ ጥሰት ሲያገኝ ቻናሉን ሙሉ በሙሉ ያግደዋል። የዓመታት ልፋታችሁ በአንድ ሰከንድ መና ሆኖ ይቀራል። በቅርቡ በሚሊዮን የሚቆጠሩ ሰብስክራይብ ያላቸው እንደ ሊነስ ቴክ ቲፕስ፣ ኤሚኔም እና በርካታ ታዋቂ ዩቲዩበሮች የተጠለፉት በትክክል በዚህ መንገድ ነበር። የቴክኖሎጂው ዓለም እያደገ በሄደ ቁጥር የሳይበር ጦርነቱም እየከረረ ይሄዳል። ዩቲዩብ ራሱን በብረት ቅጥር ቢጠብቅም የቻናላችን ቁልፍ ግን ያለው በእጃችን ላይ ነው። ስለዚህ ዩቲዩበሮችም ሆናችሁ ተራ ተጠቃሚዎች ራሳችሁን ለመጠበቅ እነዚህ 3 ወሳኝ ህጎች ተግብሩ። የመጀመሪያው ህግ በቢዝነስ ኢሜይላችሁ ላይ የሚላኩ ፋይሎችን በተለይ ኤክስ ወይም ዚፕ የሆኑትን ቻናላችሁ ባለበት ኮምፒውተር ላይ በፍጹም አትክፈቱ። ሁለተኛው ህግ ለቻናላችን ማስተዳደሪያ የምንጠቀምበት ዋና ኢሜይል ወይም ኦነር ኢሜይል ለሰዎች ይፋ ከምታደርጉት የቢዝነስ ኢሜይል የተለየና ማንም የማያውቀው አድርጉት። ሶስተኛው ህግ ብራውዘራችሁ ላይ የምታስቀምጧቸው ኩኪዎች በየጊዜው ክሊር አድርጉ። ከአራቱም የማዕዘን ዓለም አቅጣጫዎች የተሰበሰቡ አስገራሚና እውነተኛ ታሪኮች የምናቀርብበት ማዕዘን ዓለም ቻናላችን ለዛሬ ያዘጋጀውላችሁ መረጃ ይህንን ይመስል ነበር። ይህ ቪዲዮ ለሌሎች ዩቲዩበሮች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ሐሳባችሁን ኮሜንት ላይ አስቀምጡልን። በቀጣይ በሌላ አስገራሚ ቪዲዮ እስከምንገናኝ ድረስ ቸር ያቆየን።